ሰላም ናችሁ? እንዴት ናችሁ ወገኖች? ሁሉ ሰላም? እግዚአብሔር ይመስገን። እኔና ቤቴ ሰላም ነን። አንድ ነገር ሀሳብ ላወራችሁ መጣሁ። እግዚአብሔር ይባረክ። ምን መሰላችሁ ሳስብ የእግዚአብሔርን ቸርነት እጅግ በጣም 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 ሊገለጽ የማይችል ነው። የእግዚአብሔር ቸርነት ለሰው ልጆች የሰጠው ቸርነት የሰጠው ደግነት በቃል ለመናገር በቃል ለማስረዳት ከባድ ነው። ለማብራራት እጅግ ከባድ ነው። ምን ልላችሁ ነው? እድል ነው የሰጠን እግዚአብሔር። እድል ሰጠን። ከውድቀት በኋላ ድጋሚ እድል በአዳምና በሔዋን በመጣው ኃጢአት ውድቀት በዛው በቃ እግዚአብሔር ትቶን አልቀረም። እግዚአብሔር ይባረክ። ትልቅ እድል ነው ዳግም የተሰጠን እድል። በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወትን እግዚአብሔር እንደገና ከውድቀት በኋላ ልጁን ሰጥቶ በቀራንዮ በመስቀል ላይ አሳልፎ ስለኛ ኃጢአት ስለኛ በደል እንደገና ደሙን አፍስሶ በደሙ ለኃጢአታችን ስርየት አድርጎ እግዚአብሔር በሱ በኩል የዘላለም ሕይወትን እንድንወርስ እድልን ሰጠን። እግዚአብሔር ይባረክ። መጠቀም ያለ መጠቀም የኛ ጉዳይ ነው። እግዚአብሔር ግን ምን አድርጓል? ልጁን ሰጥቶናል። እንደገና እድልን ለሰው ልጆች ሰጥቷል። መንግስተ ሰማያትን ለማግኘት ከወደቅንበት ክብር ወደ ክብር ለመመለስ ማለት ነው። አንዳንድ ጊዜ እንደዚህ የምትሉ ሰዎች አላችሁ። የእናቴ የአባቴ የዘሬ የትውልዴ የአክስቴ አጎቴ ሃይማኖት